ሰላም ውድ ኢትዮጵያውያን ሰላም የኢቢኤስ ቤተሰቦች እናንተ እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነጻነት ነበር ይህ መድረክ የሚደምቀው የኢቢኤስ ቤተሰብ ጨዋታ ነፂ የሳቅ ጅረት አመለጠን ላፍታ I'm sorry ጥልቅ የጥበብ ሰው ድንገት ቢያመልጠን እኛ ታናናሾች ይህን እንድንሞክር ህዝብ ድሉን ሰጠን እኛም ተቀበልን የከበረ አደራ በቻልነው ልንሞክር በቻልነው ልንሰራ አግዙን አበርቱን አዎኛም እንደግ መንገዱ ከባድ ነው በነጻነት ሜዳ ራስን መፈለግ እንታወቅ ኮሜዲያን ያሲር ረዲ መጠሪያ ስሜ ነው የኢቢኤስ ቤተሰብ ጨዋታን በቀለሜ ለማቅረብ እየሞከርኩ ነው ዋት ለማቅረብ እየሞከርኩ ነው ስቃችሁ ተጫውታችሁ እንድትሸለሙ የሚቀርሰው የለም ወዳጆቼ ስሙ ትመጣላችሁ እንጫወታለን እንሳሳቃለን እንሸላለማለን እንዴ ነው ሉክ የመጣዋል የመጣ ነው ግን ለመላው ኢትዮጵያ ህዝብ ለዚህ ፕሮግራም ይመጥናል ብላችሁ እኔም ቮት ያደረጋችሁ ድምጽ የሰጣችሁ ይሆናል ይሞክር እስኪ ብላችሁ እዚህ መድረክ ላይ ትልቅ መድረክ ነው እዚህ መድረክ ላይ የጋበዛችሁኝ ቤተሰቦቼ አመሰግናለሁ እድሉን ከሰጣችሁን ደግሞ ወደፊት የተሻለ ነገር ሰርተን እንደምናሳያችሁ ቃል እንገባለን ኮሜዲያን ያሲኖ ከደገና እዚህ ፕሮግራም ላይ እንትን ፊርማ አልደረገም አልፈረምኩም ገና ገምጋሚዎች አሉ ኳራ ይሆናል ይሄ የባኩር እንግዶች ናችሁ አታጨባጭቡ ምንድነው የባኩር እንግዶች አዲስ ጀማሪ ልክ ሲመጣ ሾውን አንደርስታንድ ያደርጉ የአልጋነሽ ቤተሰቦች እንዴት ናችሁ ለምን ነው የምትቆሳተሩብኝ አልወደዳችሁም እንደዚህ ለምን የአልጋነሽ ቤተሰቦች የየው ቤተሰቦች እንዴት ናችሁ ሁሉ ሰላም ሁሉ ቅምጥል ባራቱ መቅጣጫ በግራና በቀኝ ሐሰትና ደስታን በትኩረት ምንቀ በተከተሽ ቀይ ባኮረፈች አድባር ይሄ ጭንቀት ድብርት ቆርጠን ለማባረር አርማችን ሰላም ቋሚ ቅርስ ሀብታችን ፍቅር ጥቅማችን እናንተ ሳቅ ጨዋታ ዘና ፈታ ስትሉ ለኛ ደሞ እርካታ አራ ጎራ በሉ የቤተሰብ ጨዋታ ኑ እንጂ ኑ አራ ኑ አየ ሉክ እንዴት ነው አንተ ንገረኝ ለምን እንዴት ተከታተል ሉክ እንዴት ነው ቡኬስ ይህ የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ትዝናናላችሁ ትጫወታላችሁ በዛ ላይ ትሸለማላችሁ የኤሌክትሪክ መኪና ታረጋላችሁ እኔ ግን መኪና የለኝም ልወዳደር እንዴ በመከታተል የምትገኙት ኢቢኤስ ቴሌቪዥን ነው እያያችሁ ያላችሁት የቤተሰብ ጨዋታ ነው የየው ቤተሰብና የአልጋነሽ ቤተሰብ ተፋጠዋል የመለያ ጥያቄውን 2000 ብር ሊወስዱ ነው ከነሱ አንድ ሰው እንወስድና እንጠይቃቸዋለን የየው ቤተሰብ ጌቱ አለ ካልጋነሽ ቤተሰብ ደግሞ ኃይሌ ይመጣል ተፋጠዋል 2000 ብር ማን ነው የሚወስደው ይለያል እንሮ هلي لنا شلون جيتو زابير هاي كبرسلاس جيتو سيون دم اوماهيرዶ ነው አማን ነው የበኩር እንግዶቼ ናችሁ እኔ መጀመሪያ ነው ፊርማ ያልደረቀም ስለዚህ ማባረር ስልጣን ሁሉ አላችሁ እንዴ ነው አማን ነው አይደል ሰላም እሺ የመለያ ጥያቄ ጠይቃችኋለሁ ከዛ ቀድሞ የመለሰ 2000 ብር ተሸላሚ ይሆናል ማለት ነው በእግር ኳስ ከዓለም የታወቀች የቱዬ እንዴት ሰላም ነው ድራመር ነው የምትመስለው ሁለታችን እሺ በእግር ኳስ ከዓለም የታወቀች ሀገር ጥቀስ ትንሽ ለትንሽ ነው በማይክሮ ሰከንድ እሺ ብራዚል አው ደስፓሲቶ 50ዎቹ ሰዎች እንግዲህ አንደኛ ብራዚል ብለዋል ሁለተኛ ምን አሉ አርጀንቲና ሜሲ ሶስተኛ ስፔን አላቅም ስፔን ኳስ ተጫዋች ወይኔ እንደማያክሰው ጀብር አቤት ክለ አራተኛ እንግሊዝ በዚህ
የሚታመን በዚህ ቦታ ከጠንካራ ጉልበት ጠንካራ አስተሳሰብ አለትን ይበሳል ለልሞ የታገረ ያለማወላወል ቦታው ጋር ይደርሳል ከገቦዞች መንደር ሰነፍም ይረክሳል አራዳ ይለዋወጣል ህይወቱን ማቅለል የፈለገ የኢቢኤስ ቤተሰብ እዚህ ጋር ይመጣል ይለወጣል የመጀመሪያውን የ2000 ብር ጥያቄ የየው ቤተሰቦች አሸንፈዋል እኔ አልጋነሽ ቤተሰብ ምንም ይላችሁ የትዬ አማን ነው ሁሉ ሸጋ ፋሲሎ ማንደፍሮ እንዴት ነህ አማን ነው ተክሊዬ ሁሉ አማን ሁሉ ሸጋ የበኩር እንግዶቼ ስለሆናችሁ እንግዲህ በአዲስ መልክ ነው የምንተዋወቀው እናንተን የጠየቃችሁ ከዚህ በፊት ነፍሱን ይማረውና ነጽዬ ነው ነጽዬ በጣም ትልቅ አርቲስት ነው ትልቅ አንጋፋ አርቲስት ነው በእውነቱ እዚህ ቦታ ላይ እሱ ቦታ ላይ ቆሞ መስራት በጣም ከባድ ነው በጣም ይከበደ ነው እኛም ከብዶናል ግን ደግሞ እንሞክራለን እየሞከርን እንተዋወቅ መምህር ጌቱ እባላለሁ የምን መምህር ነህ ስፖርት ሳይንስ የስፖርት መምህር ነው አይደል ኦኬ ትዳር ልጆች አለ እኔ እንዳገባ ትመክረኛለህ በጣም እኔን ግን የሚያገባኝል ከምንም አላገባው ምድሜ አይደል እሺ ጌትዬ በባትሪም ተወሰነ እሺ ጌትዬ 25 ሰከንድ አለ ወደ መጀመሪያው ጥያቄ እንገባለን ሰዎች ገንዘብ ላለማበደር የሚሰጡት ሰበብ ጥቀስ ደሞዝ አለው ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ ስለሞት በትራንስፖርት ውስጥ ሰዎች ስለምን ሊወያዩ ወይም ሊከራከሩ ይችላሉ ስለኑሮ ውድነት ሰዎች የጀመሩት መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል መድኃኒቱ ካልተስማማ ሰዎች ገንዘብ ለማበደር የሚሰጡት ሰበብ ጥቀስ ደሞዝ አልደረሰም ያለ ደሞዝ መበደር ትችላል ሶሪ ጌትዬ ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ ስለሞት በትራንስፖርቱ ሰዎች ስለምን ሊወያዩ ኧረ እባክህ አንደበቴ ሊቀቅ ተው ተፈታታ ተው እንጂ ዋልልኝ ውለታ በትራንስፖርቱ ሰዎች ስለምን ሊወያዩ ወይም ሊከራከሩ ይችላሉ ስለምንድን ነው ያልከው ይሄ ስለ ኑሮ ውድነት ኑሮ የከበደው ሰው ይከራከራል ብለህ ነው ማይም ነው የሚያደርገው እኮ ሰላም ነው ስትለው እሱ ኢነርጂ አይኖርህም ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል መድኃኒቱ ካልተስማማቸው ለውጥ ካላዩ እኛ 50 ሰዎች ግን በጣም ከባድ ናቸው ምንም ፋሲሌ እንዴት ነው እንደማለም አማን ነው እንዴት ነው ከዚህ በፊት ታይኛለህ እኔ አዎ የሆነ እየሞከርኩም አይቻል እየሞከርኩ ነው የሚለውን አይታል አዎ እየሞከርኩ ከ13 ሚሊዮን በላይ ተመልካች አግኝቷልና በጣም የሚገርም ነው ቴንክ ዩ ሶ ማች አነሳሽ ነበር በጣም አይደለ እየሞከርኩ ነው ሰዎች ወደ ፈለጉበት ቦታ ተርጉመውታልና በጣም አንተ ወደ ምን ተረጉምኩ ወደ ህንድ ፊልም እንዳትል አንተ ወደ አሰብኩ ሁሉ ሰው እየሞከርኩ ነው እሺ 25 ሰከንድ አለ ፋሲሎ ሰዎች ገንዘብ ላለማበደር የሚሰጡት ሰበብ ጥቀስ የለኝም የኔ መልስ ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ ስለ አደጋ ወይም ደግሞ የሚግባ ስለ አደጋ በትራንስፖርቱ ሰዎች ስለምን ሲወያዩ እኔ ያኔ እኮ ግን በደንብ መማር ነበርብኝ አማርኛ ክፍለ ፔሪድ ማፎረፍ እኮ ነው በትራንስፖርቱ ሰዎች ስለምን ሲወያዩ ወይም ሊከራከሩ ይችላሉ ስለ ኳስ ወይም ፖለቲካ ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል ተሽሏቸው ሰዎች ገንዘብ ለማበደር የሚሰጡት ሰበብን ጥቀስ የለኝም የታወቀ ነው እሺ ለምንድን ነው የምትስቂብኝ አይ በመልሶ ነው የዛቀች ተወጣጣላችሁ እናንተ አታልፉ የመጀመሪያ ሾው ስለሆነ በእንትን ሙዲ ያዛችሁብኝ ባልሆነ ወድቃችኋል ዝም ብላችሁ ቆሙ እንደምን ጥያቄ እናንተ
2000 ብር ወስዳችኋል አይደለ? የነሱ የእናንተ ነው። እሺ 2000 ለምንድን ነው የምትስቂብኝ? በቃ የመጀመሪያ እየሞከርኩ ነው። እንደ ትልቅ መድረክ አይደል እንደ ትስቂብኛለህ? ምንድን ነው የምትስቂብኝ? ሰው አይዞህ ሲባል ነው የሚብሰው። ዝም ያለ ሰው እኮ ተደብድቦ የሚሆን ተሰድቦ ዝም ያለው ሰው አይዞህ በቃ ይሄ ያልፋል እኮ ምናምን ስትል ጌትዬ እኔ እኮ እንደዚህ ምን ሰው አልነበርኩም እውነት እንትን አክብር ብሎ ይጀምራል። እንደዛ ነው የተሰማኝ። እሺ ታይ የበኩር እንግዳ ታይ ቂም አታስቋጥሪ። ለምንድን ነው እንደዚህ የምትስቅብኝ? እሺ ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለ አደጋ፣ ስለ ጦርነት፣ ስለ ሰላም፣ በትራንስፖርቱ ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለ እግር ኳስ እግር ኳስ በጣም ደስ የሚል ነገር ነው። እኔ በጣም ነው የምችለው አለማየት። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? ተሽሏቸው። ማን ወንድም አለም እንዴት ነህ? ሁሉ ሸጋ? ብራዘር አለኝና እሱን ትመስላለህ። አሪፍ ነው አይደለ? አዎ ደስ ይላል። ብራዘር ነው። ትዊንስ ምንድን ነው የምትሰራው? አሬ ሁላችንም አስተማሪዎች ነን። መምህሮች ናችሁ? ፋሲሉ አንተም መምህር ነህ? ከአስተማሪዎች ጋር ነው እንደምሳፈጠው። ታዘባችሁኝ አይደል? አሁን ተፈተፍ አይደለ? እውነት ይቅርታ አድርጉልኝ። እሺ ወደ መጀመሪያ ጥያቄ እንሄዳለን። 25 ሰከንድ አለ። ማንዬ ሰዎች ገንዘብ ላለማበደር የሚሰጡትን ሰበብ ጥቀስ። ወጪ በዝቶብኛል። ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለ ቤተሰባቸው ወይም ስለ ሀገራቸው። በትራንስፖርት ውስጥ ሰዎች ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለ ሀገራዊ ጉዳይ ወይም ስለ ፖለቲካ። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? በህይወት ከሌሉ ወይም ደግሞ መድኃኒቱ ከበሽታው ጋር ካልተስማማ። መድኃኒቱ ከበሽታው ጋር ካልተስማማ አጠር ስትላል በህይወት ከሌሉ ሊሆን ይችላል። በህይወት የሌለ ሰው መድኃኒት ይወስዳል? ያቋረጡት መድኃኒቱ ነገር። ሰዎች ገንዘብ ላለማበደር የሚሰጡትን ሰበብ ጥቀስ። ወጪ በዝቶብኛል። ስተት አይደለም፣ በቫር ይታይ ነው ጉዳዩ። በቫር መታየት አለበት። ቫር የት አለ አንተ? አሁን ዕቃ ገዛሁበት። አይታይማ ቤቱ ጋር ብልቅ እንዳለ ጠፋብኝ። this is my first experience። ምንም አንቺ አትሳቂ። ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለ ቤተሰባቸው ወይም ስለ ሀገራቸው። ስለ ቤተሰባቸው ወይም ሀገራቸው። ለምንድን ነው የምትለው? ስለ ቤተሰባቸው አይጨነቁም? በትራንስፖርቱ ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለ ፖለቲካ ወይም ስለ ሀገራቸው። ስለ ፖለቲካ። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? መድኃኒቱ ከበሽታው ጋር የማይስማማ ከሆነ ወይም ደግሞ በህይወት ከሌሉ። ቲቸር እንትን አለብኝ ማለት በሽታውና መድኃኒቱ ማች የማያደርጉ ከሆነ ማለት ነው። በሽታውና መድኃኒቱ አብረው ማይሄዱ ከሆነ ማች የማያደርጉ ተሳስቷል አሉ 50ዎቹ ሰዎች አሉ እንደዛ። ተክሊል ብራዘር እንዴት ነህ? ሰላም ነህ? አንተ ደግሞ አክስቴ ልጅ ትመስላለህ። እንዳለ ቤተሰብ ያደረገ ጨረስኳችሁ። አማን አይደል? አንተ መምህር ነህ አይደለ? ምንድን ነው የምታስተምረው? ተመሳሳይ ነው። እኔና ጀነራል ሳይንስ ቴክኖሎጂ ፊትነስ። ጀነራል ሳይንስ ምን ያህል ጊዜ ሆነ ማስተማር ከጀመርክ? 11 ዓመት። 11 ዓመት ሙሉ መምህር። ሁላችሁም ተመሳሳይ እድሜን ያስተማራችሁት አይደለ? ምን ያህል ዓመት አስተማርክ? ጌትዬ 22። አንተ መገናኛ እንዳት ማን ደፍረው? እኩል ነኝ። 11 ዓመት 22 20 11 አሜዚንግ። ስለዚህ እናንተ እኮ ለሀገር ትልቅ ውለታ ያበረከታችሁ ያላችሁ ሰዎች ናቸው መምህሮች። አይ ሪስፔክት እውነት እድሉን የመጀመሪያ እንደውም ለሀገር ዋልታና ማገር የሆኑ ሰዎችን ነው የመጀመሪያ የበኩር እንግዶች። በጣም ምን አንተ እውነት አቢ
ቢቀር ይችላል። አንቺ ብስቅብኝ ምንም ቢቀር መምህራኖች ናቸው። መጣሁላችሁ እናንተ ጠብቁ። መጣሁ። እንደዚህ አይነት ነገር ገጥሟችሁ አያውቅም? ቤተሰብ በልጅነታችሁ እንዳትጫወት ተብለህ ምናምን ነገር ውጪ ተተተህ እንዳትወጣ ምናምን ተብለህ በሆነ አጋጣሚ የሆነ ቤተሰብ መጥቶ ልክ ሲያይ አሁን ግባ መጣሁ ስትባል ይሄኔ እኮ ማታ 3 ሰዓት ተኩል ታገኝ ነው። ጠዋት 3 ሰዓት ተኩል ብሎ መጣሁ ብሎ እስከ ሌሊት እሺ 25 ሰከንድ አለ። ሰዎች ገንዘብ ላለማበደር የሚሰጡት ሰበብ ጥቀስ። ሌላ ቀን ምን መልሱ ነው ወይስ? መልሱ 51ኛው እሱ ነው። ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለ እድሜያቸው። በፊት ሴቶች ነበሩ፣ አሁን ወንዶችን መጨነቅ ጀምረናል። በትራንስፖርቱ ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለ ገንዘብ። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? ገንዘብ አጥሯቸው። ሰዎች ገንዘብ ለማበደር የሚሰጡት ሰበብን ጥቀስ። ሌላ ጊዜ እሱም ቀስ ብሎ እንዳለ ቢመልሰው ሲጮህ ቀስ ብሎ ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ረሳው እንዴ? እኔ እንደዚህ አይነት እርጋታ ቢኖረኝ አገባ ነበር። ሰዎች ስለምን ሊያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለ እድሜያቸው። የሰው ልጅ እድሜው ሲገፋ አብሶ የሰራው ስራ ከእድሜው ሲያንስ ይጨነቃል። look like me ምንም የለኝ I am stressful every day። በትራንስፖርቱ ሰዎች ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለ ወጪ፣ ስለ ገንዘብ። ይሄ ትክክል ነው። አምሳዎቹ እንትን የበዛበት ሹኩቻ። እናንተ ለቆይ ንዴታችሁን ተቆጣጠሩ። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? ገንዘብ ጨርሰው ወይም ሳይኖራቸው። አራቱንም ጥያቄ ሲጠራ ለዛውም 3 ቀን እየወሰድክ ተክልዬ 3 ቀን። 50ዎቹ ሰዎች ደግሞ እስኪ ምን አሉ? አንደኛ ጥያቄ ሰዎች ገንዘብ ላለማበደር የሚሰጡትን ሰበብ ጥቀስ። የለኝም፣ አሁን አልያዝኩም። ሁለተኛ አሁን እቃ ገዛው። ሶስተኛ አካውንቴ እምቢ ብሎኛል። በሲቪር አድርገ በዳሽን ሲንቄ አድርገ የቴምት ልክልኛል ይላል። ላለማበደር አራተኛ መልስ ለሌላ ሰው አበድር ያለው። ይሄ በጣም ትክክለኛ ነገር ነው። ሰዎች ስለምን ሊያስቡ ወይም ሊፈሩ ወይም ሊጨነቁ ይችላሉ? አንደኛ መልስ አልተመለሰም። ሁለተኛ ስለ ጦርነት ወይም ስለ ሰላም። ሶስተኛ ስለ ሞት። አራተኛ አልተመለሰም። አንደኛ መልስ ስለ ኑሮ ውድነት። አራተኛ መልስ ስለ ትዳር። በትራንስፖርቱ ሰዎች ስለምን ሊወያዩ ወይም ሊከራከሩ ይችላሉ? አንደኛው መልስ አልተመለሰም። ሁለተኛ ስለ ኳስ። 3 ስለ ፖለቲካ። 4 ስለ ኑሮ። አንደኛ መልስ ስለ ታሪፍ። ነፍሴን ሰጥቼ ነው የምከራከረው። አራተኛ ጥያቄ ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? አንደኛ መልስ ተሽሎኛል ብለው ካሰቡ። ሁለተኛ አልተመለሰም። ሶስተኛ ለውጥ ካላዩ። አራተኛ አልተመለሰም። ሁለተኛ ተስፋ ሲቆርጡ። ስማ ተስፋ መቁረጥ የሚባል ነገር እኔ አይዶል ላይክ 50ዎቹ ሰዎች አረጋጉት። ስማ ወንድም ችግር ስለገረብ ከፈተነ ደዌ ፈጽሞ አድንም። ለምቦጭ እንጥ ለመፍትያ አታነሳም። ከንፈርህን መብላት አፍ ያቆስላል እንጂ በደል አያስረሳም። እያለፈ ዛሬ ከትላንት ቁጭት ነገን አትግደል። ልክ እንደ ትላንቱ በሸለመው አፎች ሽፈንት ተቀበል። ሽቶ የሚወጣ ስትናድድ ነው ሰንደል እንዴ? እንደ ሰንደል እስከ ጥቁሩ ጫፍ ሲሬን አስገብር ገብረ ቅርንጫፍ። አትስነፍ። ከሰዎች ዓለም ላይ ደስታን አትበደር። እቤት ባለሽ ቂጣ የክትፎ ሳቅ ፍጠር። ከክብረ ነከራት አይጥሜም ጦም አይደል? የምን ተስፋ መቁረጥ? አጨብጭቡ እዚህ ጋር አንቺን አላልኩም መጣውልሽ። አራተኛ በቸልተኝነት
ሰላም በመላው ዓለም ይሄን ፕሮግራም የምትከታተሉ እኔ ኮሜዲያን ያሲር ረዲ እባላለሁ። ገና ጀማሪ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ መድረክ መሪ ነኝ። ቡኬም ገና አልተረጋገጠም። ከኋላ ግምገማ ላይ ነው ያለሁት። ሊቀጥል ሊባረር ምንም ማቀው ነገር የለም። ግን እናንተ ሞራል ከሰጣችሁን አለንበት የየው ቤተሰብ 66 ነጥብ አመጣ። አቤት 66 ነጥብ አመጣ። አሁን ከዚህ በመቀጠል የአልጋነሽ ቤተሰቦችን እንጠይቃለን። መጣውልሽ የአልጋነሽ ቤተሰብ፣ ይህ የቤተሰብ ጨዋታ ነው። ሁላችሁም እየመጣችሁ ትሸለሙበታላችሁ፣ ትምነሸነሹበታላችሁ። ተከታተሉ። እኔ ኮሜዲያን ያሲኖ ነኝ። እንዴት ደህና ነኝ? የአልጋነሽ ቤተሰቦች እንዴት ናችሁ? ሁሉ ሰላም? ኃይሌ፣ ሃኒ፣ ሄለንና ኤልያስ በጣም የሚገርሙ ናቸው። እነሱ 66 አላቸው፣ እነሱ 00። ቤትም አልተነዳ። መኪና ይሸለማል እዚህ ውድድር ላይ። ስለዚህ በዛም ላይ ያይዞ ቢሄድ እሺ። አስበጣም ይሸመታል። ሃኒ ምንድነው የምትሰራው? ሜዲካል ራዲዮሎጂ ቴክኖሎጂ ከአዲስ አበባ ዩኒቨርሲቲ ተመርቄያለሁ። ከረንትሊ ግን እዚህም እዛም ኤፍኤም ምናምን ነው ራዲዮሎጂ ቤዚክሊ ያው በቃ ኤክስሬ ኤምአርአይ ሲቲ እንደዚህ የምናነሳው እኛ ነን። ተሰበረ የተሰባበረ እንደዚህ አይነት ሰዎች ካሉ ተሰበረ ልብ አለኝ እኔና የልብ አልጀመርንም። እሺ በቃ የመጡ ይሳጉታል ነው እንግዲህ በቃ እንደ ብርጭቆ አቺም ትመጣለች ካሽ አቺም ትመጣለች ካሽ። የፍቅር ክሊኒክ ነው እንጂ እኛ ጋር የለም አይደለም። እሺ 25 ሰከንድ አለ። ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስወርድ ምን ሊሆን ይችላል? የልደታቸው። ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውለው ተፈጥሯዊ ነገር ጥቀስ። አቮካዶ። ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። ፕሮፖዝ ለማድረግ ለማግባት። ሰዎች ሌሎችን በምን ረዳው ሲሉ ትሰማለህ? ገንዘብ ያለው ያውጣ። ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስወርድ ምን ሊሆን ይችላል? ልደታቸው። የትውልድ ቀን። ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ ሊውል የሚችል የተፈጥሯዊ ነገር ጥቀስ። አቮካዶ። ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። ለጋብቻ። ሰዎች ሌሎችን በምን ረዳው ሲሉ ትሰማለህ? አልሰማውም። በምን? በገንዘብ። ማላ እናንተ አታጨበጭቡም ማለት ነው። ተሰራ ተገኘ ማላ ይሄው ቤት ሞላ ማላ። ሰዎች ሌሎችን በምን ረዳው ሲሉ ትሰማለህ? በገንዘብ። ራይት ነው። ይቀመጣል እንዳደራ። ማን ደርስ ምሽን ይመጣ? ሃኒዬ እንኳን ደህና መጣሽ። እንኳን ደህና ቆይ። ፈገግታሽ ደስ ሲል አመሰግናለሁ። ቅድም ሲስቅብኝ የነበርሽ ነው አይደል? በጣም ታስቀኝ። አስቅሻለሁ። ይቅር ያደረግሽኝ ነገር ቀላል አይደለም፣ ግን ይሁን ይቅር ብያለሁ። እሺ ምን ነው መሰለኝ? የመኪና ዕቃ መለዋወጫ ይክልኝ አለሽ? የመኪና መለዋወጫ? አዎ። ትራንስሚሲዮ አላችሁ? ትራንስሚሲዮ ምናምን ባሉ ነገር ተምራለሁና አሪፍ ነው። ኦኬ አግብተሻል? አግብቻለሁ። ኦኬ ልጆች? 2 ልጆች አሉኝ። 2 ልጆች። ስንት ዓመት? 4 ዓመትና 2 ዓመት። 4 ዓመትና 2 ዓመት። እኔ እንዴት ነው ላግባ ደርሻለሁ። በጣም ሴቶች ወንዶችን ሲያዩ እንደዚህ ሴንስ ያደርጋሉ። 30 ያላለፈ ወንድ ብዙም ማቹር አላደረግም ተብሎ ይታሰባል። እውነት ነው? አሁን አንተ 40 ስለገባህ ማቹር ነው ቢስ እዛ ጋር ገደለችኝ እብዬ የተነሳው እዚህ 40 ገባው ማቹር ነው። እሺ ለምንድን ነው ማትተይኝ? እሺ 25 ሰከንድ አለሽ። እሺ ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስወርድ ምን ሊሆን ይችላል? በመላእክት ቀን። ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ ሊውል የሚውል ተፈጥሯዊ ነገር ጥቀሽ። ሬት።
ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። ጥቀሽ ነው ጥቀስ አይደለም። እሺ ጠቅሳለሁ። እንደ ሀብት ለማስቀመጥ ጥቀስ ይላል። ቅድም እኮ አለ እኮ ሰዎች ሌሎችን በምንረዳው ሲሉ ትሰሚያለሽ። በጉልበት እሺ ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስወርድ ምን ሊሆን ይችላል? የመላእክት ቀን ፊት ለማስዋብ ለመንከባከብ ጥቅም ላይ የሚውል ተፈጥሯዊ ነገር ጥቀሽ። ሬት ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። እንደ ንብረት ለማስቀመጥ ሰዎች በምን ረዳው ሲሉ ትሰማለህ? በጉልበት ጨረስን። እዚህ ተመስገን ተገላገልኳት። እዚህ ጋር ስመጣ 40 ዓመት ሞላሽ። ለኔ ስመለስ ስንት ልጎ። እሺ ሄሉዬ ደህና ነሽ? እንዴት ነሽ? አማን ነው አለ። አንቺ ደግሞ አክስቴ ልጅ ትመስያለሽ። እንደዚህ እውነት በጣም የሚገርም ይሄ የሰዎችን ለማባባት የተጠቀምኩበት ሂደት ነው። የግል ኦኬ እሺ በርቺ። እሺ አግብተሻል? የግል ነው ማግባት አትፈልጊም? እየመረጥን 25 ሰከንድ አለሽ ሄሉዬ። ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስወርድ ምን ሊሆን ይችላል? ስማቸው ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውል ተፈጥሯዊ ነገር ጥቀሽ። ሬት አይደል? እርድ እንጂ ለምንድን ነው ያልሽው? ሰዎች ወርቅ የሚገዙበት ምክንያትን ጥቀሽ። ስጦታ ለመስጠት ሰዎች ሌሎችን በመረዳው ሲሉ ትሰሚያለሽ። በሐሳብ ምን አልኩኝ? አንድ ግጥሜ ላይ መሰለሽ ከጠንካራ ጡንቻ ጠንካራ ሐሳብ አለትን ይበሳል። ያለ ማወላወል ህልሙ ላይ የተጋ በፍጥነት ይደርሳል። በሰነፎች መንደር ብልህ ይራከሳል። አይደለ? እውነት አይደለ? ታዲያ ጨብጭቡዋት አይደለም እኮ በጣም እኮ ነው የገጠምኩት። ሰዎች በብዛት የሚጠቀሙበት የተለመደ የይለፍ ቃል ወይም ፓስወርድ ምን ሊሆን ይችላል? ስማቸው፣ የሚወዱት የሰው ስም፣ ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውለው የተፈጥሯዊ ነገር ጥቀሽ። እርድ ሲስተር እሱን ነው የምትቀበሉ። ብር ሳይኖራት ሰዎች ወርቅ ቤት የሚገዙበት ምክንያትን ጥቀሽ። ስጦታ ለመስጠት ሰዎች ሌሎችን በመረዳው ሲሉ ትሰማለሽ። በሐሳብ እኔ አቤት ብራዘር አማን ነው። እግዚአብሔር እንዴት ነህ? ደህና ነኝ። ሁሉ ሰላም ሁሉ ሸጋ ነው። የት ነው የምትኖረው? ቤተል ሰፈር። ምናምን ተማሪ ነህ? ቲክቶክ አለ? የለኝም። ሶሻል ሚዲያ ትጠቀማለህ? አልጠቀምም። ስንት ያክል? 7 ያክል። መምህሮች ናቸው እነሱና ለመምህሮች እስኪ ያለህን ሳትዋሽ ትክክለኛው ለመምህሮች ያለህን ክብር። እኔ አስተማሪዎችን በጣም ወዳለሁ እና አስተማሪ አልሸውድም አላጭበረብርም እና አስተማሪዎችን አከብራለሁ። አይደል? ተማሪዎችን በጣም ነው የምወደው። አስተማሪዎች ማለት አስተማሪዎችን በጣም ትወዳለህ። አታጭበረብርም። ኮርጃ አታውቅም? አላውቅም። አይኮርጅም፣ አያጭበረብርም፣ አያምታታም። 25 ሰከንድ አለች። ሰዎች በብዛት የሚጠቀሙበት የተለመደ የይለፍ ቃል ወይም ፓስወርድ ምን ሊሆን ይችላል? ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውለው ተፈጥሯዊ ነገር ግለጽ። ማር ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። ለመዋብ ወይም ለጌጣጌጥ። ሰዎች ሌሎችን በምንረዳው ሲሉ ትሰማለህ? በሞራል ምን አገባህ? በሞራል እሺ። ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስወርድ ምን ሊሆን ይችላል? ዓመተ ምህረት። ስህተት። ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውለው ተፈጥሯዊ ነገር ጥቀስ። ማር በዚህ ጊዜ ለውበት ሳይሆን በዳቦ እየተበላ ነው። መልቲ ፐርፐዝ ሊሆን ይችላል። ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። ለመዋብ ወይም ለጌጣጌጥ። በጣም አሪፍ። ለማጌጥ ወይም ለጉራ። ሪል ወርቅ የለም እንጂ አብዛኛው ግን ሪል ወርቅ አናገር። ምክንያቱም ሪል ወርቅ አድርጋውን በኮንፊደንስ መንቀሳቀስ ይቻላል የምታስባለህ? አይቻልም። መንቀሳቀስ ትችላለህ፣ ግን ወድቀህ ነው። አስክሬን የሚንቀሳቀስ ሰዎች ሌሎችን በምንረዳው ሲሉ ትሰማለህ? በሞራል
ሞራል በዚህ ሞራል እስኪ 50ዎቹ ሰዎች ምን አሉ ምን ተነበዩ ምን ተሰማቸው የሚለውን ነገር እናያለን ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስወርድ ምን ሊሆን ይችላል አንደኛ መልስ የትውልድ ቀን ሁለተኛ ስልክ ቁጥር ሶስተኛ ተከታታይ ቁጥሮች ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውለው ተፈጥሯዊ ነገር ጥቀስ እርድ ሁለተኛ ጥያቄ አልተመለሰም ሶስተኛ አቮካዶ አራተኛ ሬት ሁለተኛ ምንድነው ቲቸሪ what is ቀሲል አብዛኛው ጊዜ ሴቶች የሚጠቀሙት ከሶማሌ ከድሬዳዋ ሶስተኛ ጥያቄ ሰዎች ወርቅ የሚገዙበትን ምክንያት ጥቀስ አንደኛ ለጋብቻ ሁለተኛ ንብረት ለማስቀመጥ ሶስተኛ ለማጌጥ ወይም ለጉራ አራተኛ ስጦታ ለመስጠት አራቱም ተመልሷል አራተኛ ጥያቄ ሰዎች ሌሎችን በመረዳው ሲሉ ትሰማለህ አንደኛ መልስ በገንዘብ ሁለተኛ በሐሳብ ሶስተኛ በጉልበት አራተኛ በቁስ ሰላም ውድ ቤተሰቦች እኔ ኮሜዲያን ያሲን ረዲ ነኝ የኢቢኤስ ቤተሰብ ጨዋታን ለማጋፈር እየሞከርኩ ነው ሙከራው እንዴት ነው ውጤት ደርሶናል የአልጋለች ቤተሰቦችና የየው ቤተሰቦች ውጤት ደርሶናል የየው ቤተሰቦች 66 ነጥብ በማምጣት ውድድሩን አጠናቀዋል የአልጋለች ቤተሰቦች ባልተጠበቀ ሁናቴ 86 ነጥብ በማምጣት አስቤዛ ደግሞ ተለቀቀባቸው አስቤዛ ተቀንሳላችሁ የሆነ ነገር የአልጋነሽ ቤተሰቦች 86 ነጥብ በማምጣታቸው የምልክት ውድድሩን ይወዳደራሉ የየው ቤተሰቦች ደግሞ 66 ነጥብ አምጥተዋል በቀጣይ ውድድር ከነሱ ጋር እንገናኛለን ለአሁን ግን አንለ ሰለሽ የተለያየለት ምናለ እንገናኛለን ያያ አንቆረጥኩም ተስፋ አያ በደበሴዘንዋ አያያያ ቆሜ ባንቀላፋ ሰላም ቤተሰቦች በመከታተል ላይ የምትገኙት የኢቢኤስ ቤተሰብ ጨዋታ ነው አማራጭ የለም ኢቢኤስ የቤተሰብ ጨዋታ እኔ ኮሜዲያን ያሲን ረዲ ተባልኩኝ ሉኬም ቡኬም አሪፍ ሚሆን ይመስለኛል ወደፊት ያልጋነሽ ቤተሰቦች ባልታሰበ ሰዓት 86 ነጥብ በማምጣት አስቤዛ ተሸመተላችሁ ይሄም አልበቃ ብሎ አሁን ደግሞ የምልክት ውድድሩን ሊያሸንፉ 40 ሺህ ብር ይዘው ሊሄዱ በተወካያቸው በኃይሌ አማካኝነት ይሄው ቆመዋል እዚህ ፊት ለፊት ነው የቆሙት ኃይሌ are you ready I'm ready action ወፍጮ አንተ ግን ያስረዳህበት መንገድ እየተኮስኩ ነው እናቶቻችን እኮ እንደዚህ ሰበር ብሎ እኮ አይ ምናምን አንተ እኮ ሄለው ነበር ሁለተኛ ጥያቄ እስቲ አክሽን ማለት ሰፊን አራ አስተካክል መላፍቅ ጎበዝ ያለ እንደዚህ ሰፊን እንደዚህ ነው እንደዚህ አይደለም እሺ አራ እንትን ይፈልጋል እሺ ሶስተኛ ጥያቄ አክሽን አበረታታት አይደለም ማታለል አይዞ ችግር የለውም በርታ ጎበዝ እንደገና በርታ ጎበዝ አይደለም ረጋበል ጺም አታልቅስ በቃ ይዞ አትጨነቅ አትዘን ሶስት በል ሞክራ አቤት አል ጎሽ እንዲህ ብለን ጎሽ ይሻላል ኦኬ በሉት እኔ አልደረም ጭራሽ አልመጣልም ይሄው ተጋለጥኩ አሁን ቆውና አይደለም ምንድነው ልጆችሽን ጎሽ አይኔ እንደዚህ ምናምን ትላለኝ ማስታወቂያ የሱፍ ማስታወቂያ መሰለኝ ማለት ነው ትክክል እሺ ወደ ቀጣይ ጥያቄ አክሽን እሺ አሊ በቀጣይ ማን ነው የሚያስረዳው ተቀያየሩ በመከታተል ላይ የምትገኙት የኢቢኤስ ቤተሰብ ጨዋታን ነው እናንተም እዚህ መጣችሁ ትወዳደራላችሁ የኤሌክትሪክ መኪናዋን ትወስዳላችሁ ከ75 በላይ ነጥብ ያመጣ ሰው ደግሞ አስቤዛ ይሸለምለታል
አይደል? ተሸለማችሁለት አይደል እንዴ? አይደለ? እናንተም ትመጣላችሁ ኢቢኤስ የቤተሰብ ጨዋታ ላይ ትወዳደራላችሁ። የታል ሰማይ ቤት ሰፊ ቤት 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 አዳራሽ 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 እድር የእድር ቤት እድር ዳስ ድንኳን ድንኳን አየህ እሷ የምታስረዳበት በቃ ትክክለኛው ታከራዩዋለሽ ድንኳኑ ስለሆነ አለ ቁጭ አደረገችው። እሺ ቀጣይ ጥያቄ የት አለ? አክሽን በእናትሽ በእናትሽ መርፌ 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 መስፋት ስፌት መስፋት መስፋት ስፌት ክር ዳንቴል ልብስ መስፋት ክር መስፋት ክር ጋቢ የኔ አባት ነርቨሳቱን ናታሳት ነጠላ ኤሊ ነጠላ መጥለፍ ክር መጥለፍ ክር ክልፍ ጥልፍ ጥልፍ እንትን ልክ ስትመልሱ አትደራረቡ። መርፌ ማሽን እሱ ስሜታዊ ሲሆን ነበር መግለጽ የቱ ጋር እናንተ ጥሩ እንትን ትሰጡታላችሁ ሲሰፋ ነበረ እንዲላ ስሜታዊ ሆነ። እሺ በጣም አሪፍ ነው እየሄዳችሁ ያላችሁት። እናንተ 40 ሺህ ብር ልትወስዱ ነው እንዴ? 40 ሺህ ብር ይዘው ነው ሄዱ ነው አስቤዛ ተሽለው 40 ሺህ ብር ይዘው ሄዱ። ካሸነፋችሁ ደግሞ የኤሌክትሪክ መኪና ይዘው ሄዱ። የኤሌክትሪክ መኪና ትወስዳላችሁ። እናንተም ትመጣላችሁ እዚህ ትወዳደራላችሁ። እሺ ሉክ አሁን ቀጣይ ጥያቄ አክሽን። ድንጋይ መወርወር ድንጋይ ፈጣሪ ይስጣችሁ ስላከበራችሁ ወደ አንተ አይ በጠቆመ ይቻላል አዎ እንደዚህ ፈጣሪ ይስጣችሁ ቴንክ ዩ ቴንክ ዩ አንዳንድ ሰው ግትር ብሎ እንደዚህ ይጨብጣል። እሺ ኤሊ እሺ ቀጣይ ጥያቄ አክሽን እና መቁላት እሳት ማንደጃ እሳት ምድጃ ምድጃ አሪፍ ነው። ግን አንቺ ይሄ አራት ሞላ 5,000 ብር ትሰጡኛላችሁ። 5,000 10,000 ብር እውነት እኔ ባስበሽ አስቤዛውን ባንስ ይችላል 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 ጋርንስ ይችላል 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 40 ይቅር ብዬሻለሁ። ቅድም የተናገርሽኝ እውነት 40 ሺህ ብር አሸንፏል የአልጋነሽ ቤተሰቦች። ኧረ በጣም ነው ደስ የሚለው። ተመቻችሁ ግጭልኝ እውነት ትብላው ብሬን እኮ ነው ትብላው በአጭር ሰዓት በአጭር ደቂቃ የአልጋነሽ ቤተሰቦች አስቤዛ ተሸመተላቸው። ከዛም አልፎ ደግሞ 40 ሺህ ብር ተሸለሙ። 40 ሺህ ብር ተሸለሙ። እሱ ብቻ አይደለም፣ እናንተም ትመጣላችሁ ትሸለማላችሁ። ምክንያቱም ይሄ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። እኔ ኮሜዲያን ያሲሮ ነበርኩኝ። ቀጣይ ከተገናኘን እንገናኛለን። እየሞከርኩኝ ነው። ከቤተሰብ በሙሉ ግጥሙ ጠፋብኝ። ጎበዝ አንድ በሉ ቢስሚላህ የቱና ኦኬ ለካስ ደረታችሁ ላይ አለ። አማርኛ እንግሊዘኛ ነው የሚችለውና ይደገም አልመጣም። አንደኛ መልስ እሺ የት አለ እዚህ